መቼም እዛ ዓለም ስንፈጠር ለመኖር አልተፈጠርንም። ጊዜያዊ ነው እና ያው ጊዜያዊ ለሁሉም ተስተካክሎለት በጥሩ ኑሮ ማየት ነው የምፈልገው። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ህይወት ዜና ተሰምቷል። ከ2011 የኢትዮጵያ አቆጣጠር ጀምሮ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በመሆን ለ3 ዓመታት ያገለገሉት ታላቁ አሊም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕክምናቸውን ሲከታተሉ ቆይተዋል። ይሁን እንጂ ሐጂ ዑመር ዛሬ ጥቅምት 9 2018 ሕይወታቸውን ማለፉን የቅርብ ሰዎቻቸው አረጋግጠዋል። የመጅሊስ ፕሬዝዳንት አማካሪ የሆኑት ኡስታዝ አቡ በክር አህመድ የሁላችንም አባት የነበሩት የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈታቸው የመላው ሀገራችን ህዝብ ሐዘን ነው ያሉት አብራቸው በመንግስት ደረጃ እስላማዊ ስነ ስርዓቱን በጠበቀ መልኩ መፈጸም ይኖርበታል ብለዋል። ሀገራችን ታላቅ አባት አጣለች። ሐዘናችን ምርር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለም ሲሉም ኡስታዝ አቡ በክር አክለዋል። ኢትዮጵያ ህዝብ በአጠቃላይ ክርስቲያኑም እስላሙም እንድንዋደድ፣ እንድንከባበር፣ ጠብን እንድንተው፣ ማፈናቀልን እንድንተው፣ ግድያን እንድንተው አደራ ማለት እፈልጋለሁ። ለሰላም ሁላችንም ዝግጁ ሁን። ከባድ ነው። የኪታባይቱን ተኪታባ አይደለም የምንነቀው ጻፍ አይደለም ተልባችን ታወቅነው እውቀት አውጥተን ነው የምንጽፈው። ግጥምም ሊሆን ይችላል። ግጥምም ሊሆን ይችላል። ያው ግጥም ነው በአጠቃላይ ግጥም ነው። የመተግጥም ሌላ ያለው ደግሞ ታሪክ ይባላል። ታሪክ ይባላል። ህይወት የመሻይኮቹን ህይወት በዚህ ቴሌቪዥን ጣቢያ ያላቸው በሬዲዮም ጣቢያ ያለ በሌላም እንደዚሁም አገር መሪ የሆኑ ወንድሞቻችን እንደዚሁም ተማሪው፣ አስተማሪው፣ ወላጁ፣ ልጅ፣ ወጣቱ፣ አዛውንቱ አንድ ሆኖ አገራችንን ሰላም ጠብቀን አንድነታችንን አጠንክረን አገራችንን እናለማ የሚል መልእክት አስተላልፋለሁ። አመሰግናለሁ። በጣም